አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? አልሐምዱሊላህ። ዛሬ ደግሞ ያው ምሳ ልሰራ ነው ማለት ነው። እንዴት ለመደው ዶሮ በአትክልት ማለት ነው ውዶች። እስኪ ሰብስክራይብ እያደረጋችሁ ማለት ነው። ሰብስክራይብ እያደረጋችሁ የወይራ ዘይት ነው የምጠቀመው። ትንሽ በዛ ቢልም ችግር የለውም። የወይራ ዘይት እስከሆነ ድረስ አይጎዳም ማለት ነው። እዚህ ጋር ሽንኩርቴን በረጃጅሙ ነው የቆረኩት። ያው እዚህ ጋር ደግሞ ዶሮዬን ቆርጣለሁ ማለት ነው። በዚህ መልኩ እየበሰለ ነው። ከዛ አሁን ቃሪያ ጣል ሀበሻዎች ያው ሞቅ ያለ ነገር ነው የሚመቸኝ። ሀታ ለነሱ እንኳን ቢሆን ወላሂ ማለት ያለ ቃሪያ ያለ ማብሪካ ምናምን መስራት አይመቸኝም ማለት ነው። ብቻ ነገር እንኳን ለኔ ቀርቶ ማለት ነው። ያው እና በዚህ መልኩ ሽንኩርቴን ጠበስ ከዛ ነጭ ሽንኩርት ከዛ ጠበስ በነገራችን ላይ ብዙ ከሽኑኝ ምናምን አይጠበቅም። ትንሽ ገልበጥ ካረግን ዶሮአችንን መጨመር እንችላለን። ሙላዚም ኦኬ። ከዛ ካሮቴ በነገራችን ላይ እሳቱን ቀነስ አድርጌው ነው ወላሂ። ሽንኩርቱ እሳት ተቀንሶ ሲበስል በጣም ሽታው በጣም ነው የሚጣፍጠው ማለት ነው። ሞክራችሁ ጀርባችሁ ከሆነ ማለት ነው። ቃሪያ ደግሞ መጨረሻ ከሚጨመር ከሽንኩርቱ ጋር ቢጨመር ጣዕም ይኖረዋል። ማቃጠልም ደግሞ የሚያቃጥለው መጀመሪያ ሲጨመር ነው እላችኋለሁ ወዶችዬ። ያው አሁን ቀጣይ ዶሮዬን እጨምራለሁ። ከዛ በመቀጠል እዚህ ጋር ዶሮዬን አዘጋጅቻለሁ። እጥብ አድርጌ በሎሚ በጨው ሽቶችዬ። ከዛም በመቀጠል ቅመማ ቅመም ነው የምጨምረው። ከሙን ትንሽዬ ከሙን ሳላበዛ፣ ትንሽዬ እርድ። ያው እርድ እኔ ጋር አይለይም ማለት ነው። አስፈላጊም ባይሆን ያው መጀመሪያ አይቀርም እርድ እጨምራለሁ። ትንሽዬ እርድ፣ ከዛ ትንሽዬ ባብሪካ፣ ከዛ ትንሽዬ ፍልፍል አስዋድ
ከዛ ትንሽ ባህራት መሸፈል ነው ላዝም ያው ትንሽ ጨምሩ ያው አይጎዳም ማለት ነው። ትንሽ እየመሸፈል ባህራት መሸፈል ከዛ እንጠብሳለን ማለት ነው። ከዛ ውዶች ጨው ጨምራለሁ። ረስቼ ነበረ ጨው ማለት ነው። እሺ ከዛ ትንሽ ከድነዋለሁ። ከዛ ፍልፍል ሮሚ እና ነበር ስሙ ወይኔ ስሙ ሊጠፋኝ ነው። አለኩልሃል ለ10 ደቂቃ እከድነውና ፍልፍል ሮሚ እና ብሮኮሊ ጨምራለሁ እላችኋለሁ። ሰብስክራይብ እያደረጋችሁኝ እሺ ውዶችዬ፣ እስኪ አሁን እንግዲህ ዶሯችን በዚህ መልኩ ሆኗል ማለት ነው። አሁን እንግዲህ የምንጨምረው ፍልፍል ሮሚ እና ፓፕሪካ ይሆናል ማለት ነው። ይሄን ነገር ፍልፍል ሮሚ እና ፓፕሪካ ነው ያልኩት። ወይኔ ጉድ! ፍልፍል ሮሚ እና ብሮኮሊ ለማለት ነው። እሺ ኦ ማይ ጋድ! ማነው እንደኔ ኩዳር አትክልት የሚወደው? በጣም ነው የሚመቸኝ ወላሂ ላዚም የአትክልት ምግብ ሁልጊዜ በማገባው ያኔ ደስ የሚለኝ ነገር ነው። በነገራችን ላይ ይህ ሁሉ እኔ እንዳይመስላችሁ ደግሞ እና ወንዶች እንግዲህ በዚህ መልኩ አቀላቀየዋለሁ ሁሉንም አንድ ላይ እና ለ15 ደቂቃ ያክል እሳቷን ቀንስ አድርጌ አበስላለሁ ማለት ነው። ከ15 ደቂቃ በኋላ ከላስ በቂ ነው ማለት ነው። ኦኬ እሳቱን ወሰጥ አድርጌ 15 ደቂቃ በቂው ነው ማለት ነው። ብዙ ያስፈልገውም እሳቱ ራሱ 2 ቁጥር ነው ያደረኩት ማለት ነው። ብዙም እንዳይቃጠል ቀስ ብሎ እንዲበስልልኝ ያኔ ውሃም ስለማንጨምር ይኸው የራሱ ውሃ ይታያችሁ ከሆነ የራሱ ውሃ አለው ማለት ነው። እና በዚህ መልኩ ይሆናል እላችኋለሁ። እሺ ውዶች በዚህ መልኩ በስሏል አትክልታችን ማለት ነው። ዶሮ በአትክልት ወላሂ ብቻውንም ቢበላ ያው ያለ ሩዝ ምናምን አጥጋቢ ምግብ ነው ማለት ነው። ያው መወፈር ለማይፈልግ ያለ ሩዝ ብቻውን ቢበላም ማሻአላ ነው። እንደዚህ ዋው ማሻአላ